Yes, sorry. No. This is school. አረ ሞዴሬተሮች አስገቡልኝ በእናታችሁ። ለትዳር መስፈርትክ ምንድነው? ትዳር እኔ አሁን ወጣት ነኝና እንደኔ አይነት ወጣት ነው ፈልግ። ኦኬ እሺ፣ እድሜዋ ከስንት እስከ ስንት የሆነች? Yes, sorry. No. This is school. አረ ሞዴሬተሮች አስገቡልኝ በእናታችሁ። ብዙ ሰው እኮ የመሲል እድል ለምን ትዘጉባታላችሁ? ይሄ ሁሉ ሰው እኔ እያለ ለምንድን ነው የማታስገቡላት? እሺ ወንድሜ እድሜዋ ከስንት እስከ ስንት የሆነ? ከ19 እስከ 20 ምናምን። ከ19 ወይ ጩጬ ናታ። ከ19 እስከ 20 እሺ 21 በቃ እሺ። አንተ ስንት ነህ? እኔ 25። አይ ገና ልጅ ነህ። ከበላይት ያለው አቡሽ 22 አመቱ ነው። የሚፈልጋት ሚስት ከ22 በታች የሆነች ከሱ የምታንስ። አንተ 25 ነህ። እሺ ከ19 እስከ 20 እሺ ምን ሌላ ኦርቶዶክስ የሆነች ኦርቶዶክስ በቃ ሴት ብቻ ከሆነች ለሚስትነት ብቁ ትሆናለች ማለት ነው። አንዲት ሴት በመሆኗ ብቻ እድሜ በማነሷ ብቻ ከወንድ ልጅ ለትዳር ብቁ ናት። ስለ ባህሪዋ እንደዚህ አይነት ባህሪ ያላት አትሉ። ለምሳሌ ሌላ እኮ ነው ልነግርሽ ነው። አላቋርጥሽም ብዬ ነው። አንደኛ በሃይማኖት አልደራደርም። እኮ ጻፍኩኝ ኦርቶዶክስ የሆነች አልኩ። እሺ ከዛ ስራ ያላት፣ ስራ ባይኖራትም ብቻ ለስራ ጉጉት ያላት። እሺ ስራ ወይም ለስራ ጉጉት። እሺ ስራ ወይም ለስራ ጉጉት ያላት። እሺ ሰው አክባሪ። ከዛ ቆንጆ የሆነች ሙያ ከሌላት እኔ አስተምራታለሁ። ቆንጆ የሆነች ጎበዝ። አንተ ሙያ አለክ? አለኝ። ማለት የምግብ ሙያ? በደንብ ጎበዝ። ሙያ ከሌላት እኔ አስተምራታለሁ። ታድለሻል። ሙያ የሌለሽ ሙያ ከሌላት ለመማር ፈቃደኛ የሆነች ማለት ነው ያስተምራታለሁ። በጣም አሪፍ። ከዛ ኢትዮጵያ ምናምን ዱባይ ባትኖር ደስ እኔ ዱባይ ስላለሁ። ኦኬ ኢትዮጵያ ውስጥ የምትኖር ሀገር ውስጥ የምትኖር የሀገር ቤት ምርት ነው የምትፈልገው ማለት ነው። ከሀገር ያልወጣች። በጣም ጥሩ። ራሴ አመጣታለሁ። ያልተነካካሻል። ጎበዝ። ሀገር ውስጥ የምትኖር ቆንጆ ሙያ ከሌላት እኔ ያስተምራታለሁ። ስራ ባይኖራትም ለስራ ጉጉት ያላት ኦርቶዶክስ የሆነች እድሜዋ ከ19 እስከ 20 አይደል? እሺ ሰምተሻል። እድሜሽ ከ19 እስከ 20 የሆነ ኦርቶዶክስ የሆንሽ ስራ ባይኖርሽም ለስራ ጉጉት ያለሽ ቆንጅዬ፣ ሙያ ባይኖርሽም ሙያ እሱ ያስተምርሻል። የምግብ ባለሙያ ነው እና ሀገር ውስጥ የምትኖሪ ይሄንን መስፈርት የምታሟይ ካለሽ ነይ ግቢ። እሺ ሰላም ብዬ እንዴት ነሽ? ለማን የገባሽው? ፈቃደኛ ከሆነ ለኤ ቆይ ላተልቅሽ። ድምፅሽ ግን አይሰማም ማሬ። ቆንጅዬ ነሽ በጣም ነገር ናት። አመሰግናለሁ። ለማን የገባሽው? ለኤ ኤች ሰርግ ላይ ያለው ኤች። ኦኬ ኤ ኤንድ ኤች ይኸው ተገኘልክ። ሀገር ቤት የምትኖር ኦኬ። እድሜዋ ከ20 ነው። አንተ ያንተ አይደለም ከ20 ያሞራው ነው ያንተ። እድሜዋ ከ19 እስከ 20 እድሜሽ ስንት ነው? 19 ይኸው ከ19 እስከ 20 እምነቷ ኦርቶዶክስ ይኸው ማተም አድርጋለች። እሺ ስራ ባይኖራትም ለስራ ጉጉት ያላት ቆንጅዬ ይኸው ቆንጅዬ ናት እና ሙያ ከሌላት እኔ ያስተምራታለሁ ብሏል። ሀገር ውስጥ የምትኖር ብሏል። ይህንን መስፈርት ሁሉ ታሟያለሽ አንቺ። ሀገር ቤት ነው የምትኖሪው? ኢትዮጵያ ውስጥ። ኦኬ ኢትዮጵያ ውስጥ ነው የምትኖረው። ሰማክ? ሚዩትክን አብራና ያት ሰማችኝ? የሚያያት በሚዩቱ ነው እንዴ? ሚዩትክን አብራና እናግራት እላለሁ ብዬ ሚዩትክን አብራና ያት አልኩኝ። የምር በጣም ነው የምታምሪው። አመሰግናለሁ። ኤኬ ተመስጧል። ኤ ኤንድ ኬ ያንተ ናት። አውራት
መጀመሪያ በጣም ምሳሌው ስራ በጣም ነው ደስ የሚለው። ማርያም በጣም ነው ያደነቅኩሽ። ቴንክ ዩ ሶ ማች ኒውድ አመሰግናለሁ። ሞክረው ደግሞ ያልተሳካላቸው ደግሞ ይኸውልሽ ይበሳጩብናል። ባልፈልገን ያጣንላቸው ደግሞ እንደ መሪም አይነቶች እና ፎሎ የመሰለው ነው የሚያወራው። ፎሎ ኤኬ ፎሎ ተደራረጉ። እሺ 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 ፎሎ አድርጊው አንቺን በውስጥ ቁጥሩን እንዲልክልሽ። እሱ የሚኖረው ዱባይ ነው። ችግር የለብሽማ። በቃ በተረፈ ደግሞ ኢትዮጵያ መጥቶ መኖር የሚችል ቢሆን ደስ ይለኛል። ኢትዮጵያ መጥቶ መኖር የሚችል ሰው ቢሆን ደስ ይለኛል። ትሄዳለህ አይደል? ሀገር ቤት ሀሳብ አለካ? ትንሽ ልስራ ነው መናወጥ እኮ ከሀገር ስለወጣ ብቻ አይደለም። ኦርቶዶክስ ከሆንክ ደግሞ ለሃይማኖትም የሚሻለው አይሰማም። ኦርቶዶክስ ከሆንክ ለመኖርም ለሃይማኖት የሚሻለው ኢትዮጵያ ውስጥ ነው። እሺ እሺ ባንዴሽ አስዋለች። እሺ ፎሎ ተደራረጉና በውስጥ ደግሞ ጨርሳችሁ ለሰርግ ስትደርሱ ሰርጋችሁን ስፖንሰር የሚያደርገው ይህ ቤት ነው። ኦኬ እሺ አቡዬ እናመሰግናለን። እድሜ ጤና ይስጥሽ፣ ክበሪልን። አሚን አሚን። እንኳን ደስ አላችሁ። የአብርሃምና የሳራ ይሁንላችሁ። አሚን 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 አሚን። እሺ ታው እንደዛ ፎሎ ተደራርጋችሁ በውስጥ ትጨርሳላችሁ። ስትጨርሱ መታችሁ ነግራችሁን ወራትም ይፍጅባችሁ አመትም ይፍጅባችሁ የሰርጋችሁ ግን ሀቢባ ሁለት ሚስት ነው ማገባው። ሀቢባ ይሄንን ትስማማለች? ሁለት ሚስት ነው ማገባው ማለት ማለት የሁለት ቤት ነው፣ ሁለት ሚስት ነው። የሁለት ቤት መሆን ፈልጋለሁ። ምን ነው የምትስማማ? አንተ ኦልሬዲ ባለ ትዳር ነህ። መጨረሻ ላይ እኔ እንደው ብዳመት ነግረኝ ነው አረሽው። አላገባክም ግን ሁለተኛ ሚስት የማግባት ፕላን አለ አላገባም ግን እንደዛ ፍላጎት አለኝ። ወደፊት ሁለተኛ ሚስት የማግባት ሀሳብ አለው። ያዋጣሽ አቅም ካለው አራት ያግባ፣ ችግር የለም። አቅም ካለው አይ በኋላ አግብቼ ከምደነግጥ አይሻልም? አሁን ላስተምርለት ማለት ነው። ሀቡ በነገርሽ ላይ እንዲያገባ መፈቅድለት አግብታ ላይክ ልጆች ያሏት ምናምን ነው እንጂ የሆነ ገና ልጃገረድ ሴት ምናምን እንደገና እንዲያገባ አልፈልግም። ገብቶሻል? አግብታ ፈታ ልጆች ያሏት እንደዛ ከሆነ ነው እንጂ እርዳታ ማለት ነው። እንዲረዳት እንደ እርዳታ ነገር ነው እንጂ ልጃገረድ ለመሰብሰብ አይደለም እኮ። አራት ሚስት ፈቅድለታለሁ፣ ችግር የለውም። አንተ አንድ ነበር አይደል ያልከው? አራት ፈቅድለታለሁ። እኔ አራት አልፈልግም ነኝ። አቅሙ ካለክ አይ አራት አልፈልግም። በቃ ሁለት ነው የሚፈልገው። አይማ ሁለተኛ ስታገባ ይኸውልህ፣ አሁን የምጠይቅህ ነገር አሁን ካሁኑ ንገረኝ። አሁንም ሁለተኛ ስታገባ አግብታ የነበረ ልጆች ያሏት